ዛሬ ይዤላችሁ የመጣሁት የደሞዝ ታክስ ወይንም የደሞዝ የገቢ ግብር በማይክሮሶፍት ኤክሴል ላይ እንዴት እንደሚሰራ እናያለን። እዚህ የሥራ ግብሩን ለመስራት ምንድነው የምናደርገው? ኢኳል ቱ ኢፍ እንጠቀምና ደሞዝ ምን ላይ ነው ያለው? B4 ላይ ነው። B4 ሌስ ዛን ኦር ኢኳል ቱ ምክንያቱም የወር ደሞዝ ገቢ ከ0 እስከ 600 ከሆነ የግብር ማስከፈያ ምጣኔው ፐርሰንት ስንት ነው? 0% ነው። ተቀናሽ ብሩ 0 ነው። ስለዚህ B4 ሌስ ዛን ኦር ኢኳል ቱ የት ነው የምንወስደው? 600 ኦር ኢኳል ቱ 600 ከሆነ ምንድነው የሚሆነው? ምንም የሥራ ግብር አይቆረጥም፣ 0 አድርገው። ካልሆነ ኢፍ B4 ደሞዝ ያለበት ነው። እዚህ ጋር ደሞዝ ታስገባለህ፣ እዚህ ጋር የሥራ ግብር ቁረጥልኝ ነው። ኢፍ B4 ሌስ ዛን ኦር ኢኳል ቱ አነሰ ወይንም እኩል ከሆነ ከስንት ከ601 እስከ 1650 ከሆነ የቱን ነው የምንወስደው? 1650 ነው። 1650 ከሆነ 1650 እና ከ1650 እስከ 601 ብር ከሆነ ምን አድርግ? ደሞዙ ሲባዛ ደሞዙ ምን ላይ ነው ያለ? B4 ላይ ነው። እቺ B4 ስንል ደሞዙ አለማለት ሲባዛ በስንት ፐርሰንት? በ10%። 0.1 ከዛ ሲቀነስ 60 ብር እንላለን። ኮማ ስንል ካልሆነ ነው። ኢፍ B4 ስንል ምንድነው? ደሞዙ ማለት ደሞዙ ያለበት ምን ላይ ነው? B4 ምን ሲሆን ሌስ ዛን ኦር ኢኳል ቱ ከስንት ከ1651 እስከ 3200 ከሆነ ደሞዙ በዚህ ሬንጅ ውስጥ ከሆነ የግብር ማስከፈያ ምጣኔውን የደሞዙን 15% ውሰድልኝ ነው። ስለዚህ የትኛውን ነው መወስደው? 3200 ነው መወስደው። እዚህ ጋር 3200 ወስዳለሁ። ከ3200 እና ከዛ በታች እስከ 1651 ከሆነ ደሞዙ ሲባዛ ደሞዙ ምን ላይ ነው ያለው? B4 ታይምስ ስንት ፐርሰንት? 15%። 0.15 ሲቀነስ ስንት? 142 ከ50 ይሆናል ማለት ነው። 142 ከ50 ይሆናል። ካልሆነ if B4 ደሞዙ ማለት ነው ሌስ ዛን ኦር ኢኳል ቱ ከስንት ከ3201 እስከ 5250 ከሆነ የግብር ማስከፈያ ምጣኔው ስንት ነው? 20%። የደሞዙን 20% ታደርግና ተቀናሽ ብር የሚሆነው ስንት ነው? 302 ብር ከ50 ሳንቲም ይሆናል። ኢፍ B4 የትኛውን እንወስዳለን? 5250። ኢፍ B4 ከ5250 እስከ 3201 ብር ሬንጅ ውስጥ ከሆነ ኮማ የደሞዙን B4 ስንል ደሞዙ ነው ስንት ፐርሰንት? 20%። 0.2 ሲቀነስ ስንት? 302 ብር ከ50 302 ብር ከ50 ሳንቲም ይሆናል። ኮማ ስንል ካልሆነ ነው። ኢፍ B4 ሌስ ዛን ኦር ኢኳል ቱ ከስንት ከ5251 እስከ 7800 ከሆነ የደሞዝ ሬንጁ በዚህ መካከል ከሆነ የግብር ማስከፈያ ምጣኔው ስንት ነው? 25%። የደሞዙን 25% ይሆንና ተቀናሽ የሚሆነው ብር ስንት ይሆናል? 565 ብር። ስለዚህ የቱን ነው የምንወስደው? 7800 ይሆናል ማለት ነው። 7800 ምክንያቱም ከ7800 እኩል ይሆንና ወይንም ያነሰ እስከ ስንት? እስከ 5251 ከሆነ ደሞዙ በዛ ሬንጅ ውስጥ ከሆነ B4 የምንለው ደሞዙ ያለበት ሴል ማለት ነው። B4 ታይምስ ስንት ፐርሰንት? 25% ይሆናል ማለት ነው። 0.25 ሲቀነስ ስንት ይሆናል? 565 ብር 565 ብር ይሆናል። ኮማ ስንል ካልሆነ ነው። ኢፍ B4 ሌስ ዛን ኦር ኢኳል ቱ ከስንት ከ7801 እስከ 10900 ከሆነ ደሞዙ በዚህ ሬንጅ ውስጥ ካለ የግብር ማስከፈያ ምጣኔው 30% ይሆናል። ተቀናሽ የሚሆነው ብር ስንት ይሆናል? 955 ብር። ስለዚህ የቱን ነው የምንወስደው? 10900ን
900 እና እስከ 7001 ብር ከሆነ ምን ይሆናል? ኮማ ደሞዙ ሲባዛ ቢፎር ማለት ደሞዙ ነው ሲባዛ በስንት 30% ይሆናል ማለት ነው። 0.3 ሲቀነስ ስንት? 955 ብር ይሆናል። 955 ብር ይሆናል። ኢፍ ቢፎር ከስንት? ከ10900 ብር በላይ ከሆነ በላይ 10900ን አያጠቃልልም። ስለዚህ ምንድነው የምናደርገው? ኢፍ ቢፎር ማለት ደሞዙ ነው ግሬተር ዛን ከስንት? ከ10900 ግሬተር ዛን ኦር ኢኳል ቱ አላልኩም። ምክንያቱም 10900ን አያጠቃል። ከ10900 ብር በላይ ማለት ከ10901 ብር ጀምሮ ከሆነ የግብር ማስከፈያ ምጣኔው ስንት ይሆናል? 35% ተቀናሽ የሚሆነው 1500 ይሆናል። ከ10900 በላይ ከሆነ ምን ይሆናል? ደሞዙ ሲባዛ ቢፎር ማለት ደሞዙ ነው ታይምስ ስንት? 35% 0.35 ሲቀነስ ስንት? 1500 ብር ማለት ነው። 1500 ብር ይሆናል። ስለዚህ ምንድነው የምናደርገው? ስንት ብራኬት ከፍተናል? 1 2 3 4 5 6 7 ከፍተናል። 7 ኢፍ ተጠቅመናል። 7 ብራኬት ከፍተናል። ስለዚህ ስንት እንዘጋለን? 7 ማለት ነው። 1 2 3 4 5 6 7 ከዛ ኪቦርዳችን ላይ ኢንተር እነካለን። ስለዚህ እዚህ ጋር ደሞዙን ስናስገባ ቀጥታ እዚህ ጋር 5104 ስንለው እዚህ ጋር የሥራ ግብሩን ይቆርጥናል። እዚህ ጋርም 9645 ብለው የሥራ ግብሩን በዚህ መልኩ ይሰራልኛል። እንደገና 11664 ብለው እዚህ ጋር የሥራ ግብሩን ያስገባልኛል። ስለዚህ እዚህ ጋር ደግሞ ጡረታ ከሰራተኛ ስንት ፐርሰንት ነው? 7% ነው። ኢኳል ቱ እንልና የደሞዙን 7% ደሞዙ ምን ላይ ነው ያለው? ቢ4 ላይ ነው። ቢ4 ታይምስ 0.07% የደሞዙን አርግልኝ ይለዋለሁኝ። ቀጥታ የ11664 7% ይሆናል ማለት ነው። እንደገና 5104 ብለው እዚህ ጋር የ5104 ብር ስንት ነው? 357 ከ28 ይሆናል ማለት ነው። እዚህ ጋር ደግሞ ጠቅላላ ተቀናናሹን እንሰራለን ማለት ነው። ኢኳል ቱ እንልና ጠቅላላ ተቀናናሽ ማለት የሥራ ግብር ሲደመር ጡረታ ማለት ነው። የሥራ ግብር ምን ላይ ነው ያለው? C4 ላይ ነው። ስለዚህ C4 ሲደመር ስንት? ጡረታ ምን ላይ ነው ያለው? D4 ላይ ነው። D4 ስለዚህ ስንት ይመጣል? የ5104 ብር ሥራ ግብሩ 718 ከ30 ጡረታው 357 ከ28 ጠቅላላ ተቀናናሹ ይሆናል። ስለዚህ ኔቱን ለመስራት ወይንም የተጣራ ክፍያውን ለመስራት ምንድነው የምናደርገው? ኢኳል ቱንና ከጠቅላላ ደሞዙ ላይ ከመደበኛ ደሞዙ ላይ ጠቅላላ ተቀናናሹ እናቀናንሳለን ማለት ነው። ስለዚህ መደበኛ ደሞዙ ምን ላይ ነው ያለው? ቢ4 ሲቀነስ ምን ላይ ጠቅላላ ተቀናናሽ ምን ላይ ነው ያለው? E4 ላይ ነው ያለው። E4 እኩል ይሆናል ስንለው ቀጥታ የ5104 ብር ሥራ ግብር 718 ከ30 ጡረታ 357 ከ28 ጠቅላላ ተቀናናሽ 1075 ከ58 ጠራ ክፍያ 4028 ከ42 ይሆናል ማለት ነው። እዚህ ጋር ደሞዙን ስናቀያይረው ይሁሉም 9645 ብለው ቀጥታ በዚህ መልኩ ያመጣልኛል። የፈለጋችሁትን ደሞዝ ስታስገቡ ይሰራል። 56 59 ስለው እንዲያመጣልኛል። እንደገና የፈለጋችሁትን 15340 እንዲያመጣል 84 74 በዚህ መልኩ የሁሉንም አንዴ ፎርሙላውን ካስገባንለት በኋላ የሁሉንም ይሰራል። ይሄን ከፈለግን ደግሞ ይሄን ፎርሙላ ወደ ታች ማውረድ ከፈለግን የብዙ ሰራተኞች ካለን
ይሄኛው እንዳለ ይዘነው ድራግ እናደርጋለን። እዚህ ጋር ስናስገባለት የፈለግነውን ደሞዝ ይሰራልና 7424 አስገባ እንዳለ ይሰራል። እዚህ ጋር የፈለጋችሁትን ማስገባት ትችላላችሁ። 1164 11664 ስለው እዚህ ጋር ያስገባል። በዚህ መልኩ የደሞዝ ታክስን ወይንም የገቢ ግብርን በኤክሴል ላይ መስራት ትችላላችሁ ማለት ነው።